ሙሽሪት ሙሽራው እንኳን ደስ አላችሁ የቃል ኪዳን አምላክ ያስተሳስራል ምቀኛ መንፈስ የተመታ ይሁን እግዚአብሔር ነውና የትዳር ጅማሬ ስራው ግሩም ነው። በነገራችን ላይ ሙሽሪትና ሙሽራ ወደ ቃል ኪዳን ፕሮግራሙ ከመሄዴ በፊት ለስንት ዓመት ነው መልካም ወጣት ያስተማርኩ? ለ4 ዓመት ከዘንድሮ ጋር ማለት ነው። 4 ዓመት ተከታታይ መጥቻለሁ። ለመጀመሪያ ጊዜ መጣሁ መቼ ነበር? 2015 ዓመተ ምህረት ነው የመጣሁት። 2015 ዓመተ ምህረት እዚህ ሲመጣ ማለት ነው በሞትና በኔ መሃል አንድ እርምጃ ሳይሆን ግማሽ እርምጃ ነው የቀረው። እኔ አሁን ልጆቹ እዚህ ያሉት ያያሉ። ሌሎቹ ያው በመጀመሪያ በተለቀቁ ቪዲዮዎችም አይተዋል። በሞትና በኔ መሃል ግማሽ እርምጃ ቀርቶ ተስፋ ተቆርጦብኝ ሰው ሁሉ ተስፋ ቆርጦብኝ እስቲ ለሙከራ ተብሎ ነው የመጣሁት። መጣው እዚህ ነፃ መውጣ ፕሮግራም ላይ ነፃ ወጣው። ያስተማርከኝም በስነ ስርዓት ተማርኩ። የተማርኩትን ተገበርኩ። መማር ብቻ አይደለም የተማርኩትን ተገበርኩ፣ ተለወጥኩ፣ ተቀየርኩ። በሚቀጥለው ዓመት ሲመጣ አንድ ልጅ ይሄን ልጅ ማለት ነው ይዤ መጣሁ። በ2016 መጣ። እሱም ተለውጦ ጸንቶ ቀረ። ከዛ በሚቀጥለው ዓመት ሲመጣ ደግሞ 54 ልጅ ይዤ መጣሁ። 54 ልጅ ይዤ መጥቼ 10ሩ ጸደቀ። እሺ ከዛ ዘንድሮ ደግሞ ሲመጣ 84 ልጅ ይዤ መጥቻለሁ። በዚሁ አጋጣሚ አሁን እኔ ማውራት የሚፈልገው እዚህ ግቢ የመጣችሁ ልጆች እድለኞች ናችሁ። እዚህ ግቢውን ስለረገጣችሁ ብቻ ምረግፍ ነገር አለ፣ የምራገፍ ነገር አለ። ከጫንቃችሁ ላይ አስራችሁ በተለያየ አይነት ሁኔታ ውስጥ እናንተን ተብትቦ የያዘ ነገር ግቢውን ገና ስትረግጡ ምረግፍ ነገር አለ። አንድ የመጀመሪያ ነው።